ሰላም እንዴት ናችሁ? እኔ ደህና ነኝ። እንግዲህ ዛሬ የማቀርብላችሁ ሞርፎሎጂ ነው። እንግዲህ በሞርፎሎጂ ውስጥ 5 ነገሮች አሉ። እነዚህ 5 ነገሮች አሁን የማቀርብላችሁ በሙሉ ጥያቄ ላይ የመጡ ናቸው። እነዚህ 5 ነገሮች ድራይቬሽን፣ ኢንፍሌሽን፣ ፍሪ ሞርፎም፣ ቦንድ ሞርፎም እና አልፎምስ ናቸው። ታዲያ እነዚህን በቅደም ተከተል አንድ ባንድ ማየትና ማወቅ ይኖርባችኋል። እነዚህ 5 ነገሮች ማለት ነው። አሁንም ያው ሳቀርብላችሁ ሁሉም ጥያቄ ውስጥ የመጡ ናቸው። ሞርፎም አለ የመጀመሪያ። አሁን ሞርፎም ምን ማለት እንደሆነ ጽንሰ ሀሳቡን ታይታላችሁ። እዛ ላይ ኤግዛምፕል አለው። ያንን ኤግዛምፕልና ጽንሰ ሀሳቡን አይታችሁ መያዝና እንትን ማለት ትችላላችሁ። ታዲያ ሞርፎም ላይ በሁለት አንደኛ ፍሪ ሞርፎም ነው፣ ነፃ ምዕላድ ማለት ነው። ያ ማለት በራሱን ችሎ የሚቆም ማለት ነው። ስለዚህ ከትክክለኛ ምሳሌ ጋር አሁንም ከቪዲዮ ላይ አስቀምጬላችኋለሁ። እንዲሁም ደግሞ አንድ ባንድ ማየት ይኖርባችኋል ማለት ነው። ስለዚህ እነዚህን በኤግዛምፕል ያስቀመጥኳቸውን ነገሮች እንዳለ በትክክል ማየት መቻል ይኖርባችኋል። ሁሉም ጥያቄ የሚመጡ ናቸው መቼም። እሺ፣ ከዛ ቀጥሎ ደግሞ ያለው ማን ነው? ቀድም ፍሪ ቦንድ ሞርፎም ማለት ነው። ይሄ ደግሞ ጥገኛ ምዕላድ ማለት ነው። ያ ማለት እንግዲህ ከቃሉ ብቻውን አይቆም፣ ነገር ግን የተለያዩ ቅጥያዎችን በማግኘት ቃሉ እንዲቆም ትርጉም እንዲኖረው ያደርጋሉ። ስለዚህ ያ ማለት ኤግዛምፕል እዛው አስቀምጫለሁ። አሁንም ይኸውላችሁ ለምሳሌ አና ሃፒ አይደል? አን የሚለው አሁን ምንድነው? ቦንድ ነው። ስለዚህ ሃፒ የሚለው ደግሞ ፍሪ ነው። ስለዚህ ሁለቱ ባንድ ላይ ሲመጣ ቦንድ ሞርፎም ይባላል ማለት ነው። እንግዲህ እነዚህ በሙሉ የመጡ ናቸው ከጥያቄው ውስጥ። አሁን ደግሞ እንደገና የማቀርብላችሁ ነገር ድራይቬሽን የሚለውን ነው። ወደ ድራይቬሽን ስንሄድ ደግሞ ምንድነው እዚህ ላይ አሁን ለምሳሌ ድራይቬሽን ማለት ቼንጅ ዘ ኒው ወርድ ክላስ ማለት ነው። ያ ማለት ክሬት ኒው ወርድስ ነው። ይሄ ማለት ቼንጅ ሚኒንግ ይኖራል ማለት ነው። ለምሳሌ ቲች፣ ቲቸር። ቲች የሚለው ቨርብ ነው። ቲቸር የሚለው ናውን ይሆናል ማለት ነው። ሃፒ፣ አንሃፒ። ስለዚህ ሃፒ ምንድነው? አድጀክቲቭ ነው። አንሃፒ ደግሞ ኦፖዚት ሚኒንግ ነው፣ ቼንጅ ሚኒንግ ነው። ስለዚህ ካይንድ፣ ካይንድነስ። ካይንድ አድጀክቲቭ ነው። ካይንድነስ ደግሞ ናውን ነው። ስለዚህ ድራይቬሽን ማለት ምንድነው? ቀድም እንደነገርኳችሁ ከመጀመሪያው ክሬት ኒው ወርድ ኦር ቼንጅ ዘ ወርድ ክላስ ፓርትስ ኦፍ ስፒቹን ይቀይረዋል ማለት ነው። እነዚህም በምሳሌ ከነገርኳችሁ እነዚህም በጥንቃቄ አንድ ባንድ ማየት ይኖርባችሁ። በሙሉ አሁን እዚህ ላይ ያሰፈርኳቸው ሁሉ ጥያቄ ውስጥ የመጡ ናቸው። ሁሉ እስካሁን ድረስ ጥያቄ ውስጥ የመጡ ናቸው። እናንተ ማየት ይኖርባችኋል ማለት ነው። እንግዲህ ከሌላው ለመለየት የግድ ኤግዛምፕሎቹን በደንብ ማተኮር ይኖርላችኋል። ባጭር ለመያዝ ይሄን አሁን ምንድነው? ክሬት ሚኒንግ ነው ማለት ነው፣ ወይም ቼንጅ ሚኒንግ ነው። ክሬት ኒው ወርድ ነው፣ ቼንጅ ወርድ ክላስ ነው ብላችሁ ባጭሩ መያዝ ትችላላችሁ ማለት ነው። ከዛ በመቀጠል ደግሞ ኢንፍሌሽን ላይ ይገባላችኋለሁ። ኢንፍሌሽን ሞርፎሎጂ ማለት ደግሞ ቼንጅ ግራማቲካል ፎርም በት ዳዝ ኖት ክሬት ኒው ወርድስ። ግራማቲካል ፎርሙን ነው የሚቀይሩት፣ ነገር ግን ምን አያደርጉም ማለት ነው? ኒው ወርድ ክሬት አያደርጉም ማለት ነው። ያ ማለት ቴንስ፣ ነምበር፣ ፖሰሽን፣ ኮምፓሪሽን፣ አግሪመንት እነዚህ ነገሮችን ሊያሳይ ይችላል ማለት ነው። እሺ፣ እነዚህ ነገሮች በደንብ ማየት ይኖርባችኋል ማለት ነው። እያንዳንዱ ነገሮች ማየት፣ እነዚህ ሁሉ በፈተና የመጡ ናቸው። ስለዚህ መጠቀም ይኖርባችኋል፣ ማየት አለባችሁ። ከዛ በመቀጠል ደግሞ አልሞርፍ ነግራችኋለሁ ማለት ነው። አልሞርፍ ማለት ደግሞ እንግዲህ ሴም ግራማቲካል ሚኒንግ ዲፈረንት ሳውንድ ናቸው ማለት ነው። ሶ እነዚህን ማለት ነው ፕሉራል። ለምሳሌ ፕሉራል ፎርሜሽን አለ አይደል እንዴ? ፕሉራል ፎርሜሽን ኤስ ሳውንድ፣ ዝ ሳውንድ እና እዝ ሳውንድ የሚወስዱ አሉ። ለምሳሌ አሁን እዚህ ጋር ካትስ፣ ዶግስ፣ ባዝስ የሚል ይኖራል አይደል እንዴ? ሶ እስኪ ለምሳሌ ካትስ የሚለው ላይ ቲ ቮይስለስ ስለሆነች ምን መሆን ይኖርበታል ማለት ነው? የሚወስደው ኤስ ነው የሚያስከትለው። ሁሉም ፕሉራል ፎርሜሽን ናቸው። ዶግስ ደግሞ ዝ ዶግዝ ነው። እዚህ ላይ ጂ ቮይስድ ስለሆነ ዝ ሳውንድ ይሆናል ማለት ነው። ባስስ እንደዚሁ እዝ ሳውንድ ይወስዳል ማለት ነው። ስለዚህ እዚህ ላይ ፕሉራል ፎርሜሽን ናቸው ማለት ነው። እስኪ አሁን እናንተ እንድትጠቀሙ ጥያቄዎችን ማየት ይኖርባችኋል። እነዚህ ጥያቄዎችን ልጇቸውን የትኛው መልስ ሊሆን ይችላል? በአሁኑ ፈተና ላይ የመጣ ጥያቄ ነው ይሄ። ስለዚህ ይሄ ለእናንተ እንዲረዳችሁ ብዬ ይህንን ጥያቄ ለእናንተ አቅርቤላችኋለሁ። ጥያቄውን በትክክል ማየትና የራሳችሁን ምርጫ ማስቀመጥ በዛ ላይ ደግሞ በጣም ጠቃሚ ነው እንዳያመልጣችሁ።
ግን አንድ ነገር ልጠይቃችሁ ፈልጋለሁ። ያው ሰብስክራይብ፣ ሼር፣ ኮሜንት እና ላይክ ማድረጋችሁን አትተው። ስለዚህ ወደሚቀጥለው እስከምሄድ ድረስ ጥያቄዋን የራሳችሁን እስኪ እዩት። ከቪዲዮ ላይ አስቀምጫታለሁ። እዛው ላይ የራሳችሁን አስተያየትና መልስ መጠቀም ትችላላችሁ። ሙያ ማቀርብላችሁ ሚኒንግ ፕራግማቲክስ ነው። ፕራግማቲክስ ማለት ሚኒንግ ኢን ኮንቴክስት ነው። ያ ማለት ስተዲ ሃው ሚኒንግ ቼንጅስ አኮርዲንግ ቱ ዘ ኮንቴክስት። ስተዲ ሃው ሚኒንግ ቼንጅስ አኮርዲንግ ቱ ዘ ኮንቴክስት። ሚኒንግ ኢን ኮንቴክስት ይሆናል ማለት ነው። ሶ ፕራግማቲክ ምን ማለት እንደሆነ ይኸው ስክሪኑ ላይ በስርዓት እያያችሁ ነው ከቪዲዮ። እዛው ላይ የተጻፈችውን በደንብ ማየት ይኖርባችኋል።